የቅድስት አርሴማ ታሪክ። ሕፃን አርሴማ ቤተሰቦቿን ስሜ ለምንድነው አርሴማ የተባለው እያለች ጠየቀቻቸው። እናቷም ፈገግ ብላ ቤተ ክርስቲያን ከሄድን በኋላ እነግርሻለሁ አለቻት። ቤተ ክርስቲያን ሲደርሱ እናቷ ቤተ ክርስቲያን ውስጥ ያለ የቅድስት አርሴማን ስዕል እየጠቆመቻት አርሴማ የተባልሽው በዚህች ቅድስት እናት ምክንያት ነው። ማናት? ንገሪኝ እስኪ ስለሷ አለች ስዕሉን ቀና ብላ እያየች። እናቷም ቤት ስንገባ እነግርሻለሁ አለቻት። ቤት እንደገቡ ሕፃን አርሴማ እናቴ ቶሎ ንገሪኛ አለቻት፣ ታሪኩን ለመስማት በጣም ጓጉታ። ልብሳቸውንም ቀየሩና የሕፃን አርሴማ መኝታ ክፍል ውስጥ ገብተው እናቷ ታሪኩን ጀመረች። አርሴማ የምትባል የክርስቶስ አገልጋይ የሆነች መነኩሴ ነበረች። አርሴማ በቤተ ክርስቲያን ውስጥ በጣም የምትወደድ መልካም የሆነች ሴት ነበረች። አርሴማን የሚያዩ ሰዎች በውበቷ በጣም ይደነቁ ነበር። በዚያ ዘመን የነበረ የሀገራቸው ንጉሥ ሚስት ለማግባት በመወሰኑ የተለያዩ የቆነጃጅት ስዕሎችን እያየ ሚስት መምረጥ ላይ ነበር። ነገር ግን የሚያያቸው የነገሥታት ሴት ልጆች ሁሉ ሊወዳቸው አልቻለም። ሰዓሊውን ሌላ የተሻለ ቆንጆ ሴት ፈልጎ ስሎ እንደሚያመጣለት ቃል ገባለት። አርሴማ በገዳም ውስጥ አገልግሎት ላይ እያለች የንጉሡ ሰዓሊ አይቷት በውበቷ እጅግ ተደነቀ። ንጉሡ ሲያያት እንደሚወዳት እርግጠኛ ሆኖ ደስ አለው። ወረቀቱንም አውጥቶ ሳላት። ንጉሡም እጅግ በተበሳጨ ድምፅ እስካሁን የት ቆይተህ ነው ብሎ ተቆጣው። ሰዓሊውም ሚስት ሊፈልግለት እንደወጣና የሚወደው አይነት ተወዳዳሪ የሌለው ውበት ያላትን ሴት አግኝቶ ስሎ እንዳመጣ ለንጉሡ በደስታ ነገረው። ለንጉሡም ስዕሉን ሰጠው። ንጉሡም ስዕሉን እንዳየ እጅግ ደነገጠ። ውበቷንም ማመን ስለተሳነው በአካል ካላመጣት እንደዚህ አይነት ውበት እንዳለ እንደማያምነው ነገረው። አርሴማን ወደ ቤተ መንግሥት ካላመጣት ትልቅ ቅጣት እንደሚጠብቀውም አስጠነቀቀው። ሰዓሊውም ትዕዛዙን ተቀብሎ የንጉሡን ወታደሮች አስከትሎ አርሴማ ወደምትገኝበት ገዳም ሄደ። ንጉሡም አርሴማ እስክትመጣ ስዕሏን እያየ በመደነቅ መጠበቅ ጀመረ። ሰዓሊ ወደ ገዳሙ ሲደርስ አርሴማ ገዳም ውስጥ የሚገኙ አትክልቶችን ውሃ እያጠጣች ተመለከታት። ወደ አርሴማም ቀረብ ብሎ ሰላምታ ካቀረበላት በኋላ ከንጉሡ የመጣው የጋብቻ ጥያቄ ደብዳቤ አነበበላት። አርሴማም ራሷን ለእግዚአብሔር አስገዝታ በቤተ ክርስቲያን ውስጥ ብቻ የምትኖር ሴት በመሆኗ የትዳሩን ጥያቄ እንደማትቀበል ነገረችው። ሰዓሊው ይዟት ወደ ቤተ መንግሥት ካልሄደ ቅጣት እንደሚጠብቀው ስለምታውቅ ራሷ በአካል ሄዳ ለንጉሡ እንደምታስረዳው ገለጸችለት። ቤተ መንግሥት ሄዳ ለንጉሡ ሰላምታ አቀረበችለት። ንጉሡም በውበቷ እጅግ ተደነቀ። እንደሷ አይነት ቆንጆ በዚች ምድር ላይ አይቶ እንደማያውቅና አግብቷት የሀገሩን ንግሥት አድርጎ እንደሚያኖራት ነገራት። አርሴማ እሷ በቤተ ክርስቲያን የምትኖር ገዳማዊ ሴት በመሆኗ ትዳርን እንደማትፈልግ፣ ምድር ላይ ያሉት ሀብቶች ሁሉ የማያጓጓት ሴት መሆኗን ነገረችው። ንጉሡም ያልጠበቀው መልስ ስለሆነበት በጣም ተናደደ። ፈቃደኛ ካልሆነች በግድም ቢሆን እንደሚያገባት ነግሯት እንድትመለስ፣ ነገር ግን በቅርብ ቀን መጥቶ እንደሚወስዳት
ተዘጋጅታ እንድትጠብቀው አስጠነቀቃት። አርሴማም ገዳም ውስጥ በሚገኘው ክፍሏ ቁጭ ብላ ማልቀስ ጀመረች። አብረዋት ለሚኖሩ መነኮሳትም የተፈጠረውን ነገር ነገረቻቸው። ከዚህ ሀገር ካልጠፋች ንጉሡ እንደማይተዋት አስረዳቻቸው። እነሱም አብረዋት አለቀሱ። እግዚአብሔርም እንዲረዳቸው ሌሊቱን ሲጸልዩ ቆዩ። በሌሊት ልትጠፋ ስላሰበች ልብሶቿን እንዲሁም የጸሎት መጽሐፎቿን መሰብሰብ ጀመረች። የምትወደውንም ገዳም ትታ እየሄደች በመሆኑ እጅግ አዝና ነበረ። የተወሰኑ መነኮሳትም አብረዋት ሊሄዱ ተዘጋጅተው መሆኑን ስታይ ፈገግ አለች። መንገዳቸውንም በጸሎት ጀመሩ። መንገዱ አድካሚ ቢሆንም እግዚአብሔር አበረታቸው። አንድ ከተማም ሲደርሱ እዛ ለመቆየት ወሰኑ። ንጉሡም የአርሴማን መጥፋት ሰምቶ በጣም ተናደደ። እጅግ ድንቅ ሰዓሊዎችንም ሰብስቦ ስዕሏን እንዲስሉ እንዲሁም በየመንገዱ ስዕሏን ለጥፈው እንዲያፈላልጓት አዘዛቸው። ሀገሪቱ ላይ በሙሉ የአፋልጉኝ ስዕል ተለጠፈ። እሷን አግኝቶ ለንጉሡ ላመጣም ትልቅ ሽልማት እንደሚሰጠው ለሕዝቡ አሳወቁ። ስዕሉ ከከተማው አልፎ ብዙ ሀገራት ላይ በመሰራጨቱ አርሴማ የምትገኝበት ነዋሪዎች አይተዋት መጠቋቆም ጀመሩ። የንጉሡ ወታደሮችም ከብዙ ፍለጋ በኋላ አርሴማ የምትገኝበትን ገዳም አገኙት። አርሴማንም አገኟት። ወደ ንጉሡም ሊወስዱ ከበቧት። አብራት ካለች መነኩሴ ጋርም እስር ቤት ከተቷቸው። በእስር ቤትም በጸሎት ይተጉ ነበር። ንጉሡም አርሴማ የምትገኝበት እስር ቤት ገባና ለመጨረሻ ጊዜ ካላገባችው ሞት እንደሚጠብቃት አሳወቃት። አርሴማ በተረጋጋ ድምፅ እኔ የእግዚአብሔር ሙሽራ ነኝ፣ ለዚች ዓለም አልገባም አለችው። የንጉሡ ወታደሮችም አርሴማን ወደምትገደልበት ቦታ ወሰዷት። ቅድስት አርሴማ በሕዝብ ፊት ሊገሏት እንደሆነ ብታውቅም ፊቷ ላይ ግን ምንም ፍርሃት አይታይም። እንደውም ፈገግ ብላ ወደ ሰማይ ሽቅብ እያየች እንዲህ አለች፣ ጌታዬ ኢየሱስ ክርስቶስ ሆይ አንተ ያየኸውን መከራ እኔም እንዳይ ስለፈቀድክልኝ አመሰግናለሁ። ቅድስት አርሴማም በአሰቃቂ ሁኔታ ገደሏት። ንጉሡም የሚሆነውን ሁሉ ይከታተል ነበር። በመጨረሻም ሰማዕቷ አርሴማ ወደ ናፈቀችው ወደ ጌታ ወደ ኢየሱስ ክርስቶስ ነፍሷ ሄደች። በመንግሥተ ሰማያትም ሰማዕታት ደናግላን ተቀበሏት። ለዘለዓለምም በእግዚአብሔር ቤት በደስታ ኖረች። እናም ልጄ ስምሽን አርሴማ ያልኩት እንደ ቅድስት አርሴማ ክርስቶስን የምትወጂ ሆነሽ እንድታድጊ ስለምፈልግ ነው አለቻት እናቷ። ሕፃን አርሴማም ስሟን በጣም ወደደችው። የቅድስት አርሴማን ታሪክ እያሰበች ሁሌም ትደነቃለች።